በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምንከረማችሁ እንደምንሰነበታችሁ። አቤን አባቶቻችን አምላክ ልዑል እግዚአብሔር ዛሬም ዘወትርም በፍጥረታት አንደበት ሁሉ የተመሰገነ ይሁን። እንደተለመደው እንግዲህ ዛሬ አንድ አጭር መረጃ ይዤላችሁ መጥቻለሁ። በተለይ ሰሞኑን ከዚህ ከመናፍቃንና ከተሐድሶ እንቅስቃሴ ጋር ብፁዕ አቡነ ገብርኤል ከተናገሩት ንግግር ጋር ተያይዞ እጅግ በጣም ሰፊ ነገሮች እየተካሄዱ ነው። ቤተክርስቲያንም በራሷ የምትሄድበት መንገድ አለ። ቤተክርስቲያን ልጆችም ግፊት እያደረግን ነው መፍትሄ እንዲመጣ። በዚህ ጉዳይ ቀሲስ ዶክተር አባተ ጉበና እንዲህ የሚል ነገር ጽፈዋል። ከፍኖተ ሕይወት እስከ ፍኖተ ጽድቅ የተሐድሶ የ33 ዓመታት ጉዞ ይላል። ሚያዝያ 10 ቀን 2017 ዓመተ ምህረት ወይም እንደ አውሮፓውያኑ 1804 2025 በሰሞነ ሕማማት በተለይም በስቅለቱ መታሰቢያ በዕለተ ዓርብ ብፁዕ አቡነ ገብርኤል የሰጡት የስህተት ትምህርትና ትምህርቱ የተላለፈበት ፍኖተ ጽድቅ ሚዲያ ከ30 ዓመታት በፊት በ1980ዎቹ መጀመሪያ ላይ በሐረር የተለያዩ አካባቢዎች ተነስተው ተሐድሶ ኦርቶዶክስ በሚል ስም ይንቀሳቀሱ የነበሩ አባቶች፣ ወንድሞችና እህቶች እንዲሁም ከጀርባ ተልእኮ እየሰጡ ያሰማሯቸው የነበሩ የቤተ ክርስቲያን ጠላቶች ሥራ አስታወሰኝ። ስለ ብፁዕነታቸው የስህተት ትምህርት ብዙ ሊቃውንት መጽሐፋዊና ትውፊታዊ መሠረት ያለውን ነገረ መለኮት መልስ እንደየችሎታቸው ሰጥተውበታል። ነገሩም በሰሞነ ሕማማት በዕለተ ዓርብ በብፁዕ ጳጳስ አንደበት በአዳራሽ ውስጥ በግልጽ ስለተነገረ በሚዲያም በይፋ ስለተሰራጨ ነው እንጂ ላለፉት 30 ዓመታት በየጊዜው ጠያቂዎች ጥያቄ ባነሱ ቁጥር መልስ ሲሰጥበት የኖረ ጉዳይ ነው። አሁንም ሆነ ከዚህ ቀደም መልስ ከሰጡ ሊቃውንት የተለየ አዲስ ነገር ልናገር ወይም ልጽፍ ስለማልችል እንግዲህ በተለይ በድግመ ቃል ላደክማችሁ አልፈልግም። በዕለቱ ከተሰጠው የስህተት ትምህርት ከተላለፈበት ሚዲያ ጀርባ ላለፉት 30 ዓመታት ሲመቸው በመድረክ ላይ ባቢ ቃል ሳይመቸው ደግሞ በየጎዳናው በለውሳ ሲዘዋወር የኖረው የተሐድሶ ኦርቶዶክስ እንቅስቃሴ ውስጡን አድሮ ዛሬ በዚህ መልኩ መገለጡ አሳሳቢ ነው። ይህ ለ3 አስርት ዓመታት በቤተ ክርስቲያን ውስጥ የውዝግብ ምክንያት እየሆነ ሲያስቸግር የኖረ እንግዳ ትምህርት የተወሰኑ ወንድሞችና እህቶች ከማሰናከሉ በቀር መልስ እያገኘ የመጣ ጉዳይ ነው። ይልቁንም ተወዛግቦ ማወዛገቡ በብፁዕ ጳጳስ ደረጃ ለአደባባይ መብቃቱ ደህና ተመሳሳይ ይዘት ያላቸው ትምህርቶች በብፁዕነታቸው መደጋገሙ የዕለተ ስቅለቱን ትምህርት የተጠና ወይስ አጋጣሚ የሚለውን ሰከን ብለን ለማጤን ያስገድደናል። እኔም ዛሬ 33 ዓመታት በፊት ያየሁትንና የሰማሁትን ከሌሎች ወንድሞችና እህቶች ጋር ሁነን ስንታገለው የነበረውን የዓይንና የጆሮ ምስክር የሆንኩበትን የተሐድሶ ኦርቶዶክስ የሐረርጌ አካባቢ እንቅስቃሴ ሁነት ለማካፈል ምናልባትም ተያያዥነት ያለው ከሆነ የችግሩ ስፋትና ጥልቀት በጥንቃቄ እንድናየው ለማድረግ ይችን አጭር ጽሑፍ መጻፍና መለጠፍ ተገቢ መስሎ ታየኝ። 30 ዓመት በፊት በሐረርጌ ሐረር፣ ድሬዳዋ፣ አሰበ ተፈሪ፣ ሂርና ሌሎችም አካባቢዎች ተሐድሶ ኦርቶዶክስ በሚል ጽንሰ ሐሳብ የተነሱ ወንድሞችና እህቶች አልፎ ተርፎም አንዳንድ አባቶች እንደ ሰሞኑ ትባላለች አትባልም፣ አለባት የለባትም፣ ነች አይደለችም እያሉ ተቸግረው ሲያስቸግሩ እንደነበር በወቅቱ በአካባቢው የነበሩ አባቶች፣ ወንድሞችና እህቶች የዋን ምስክሮች ናቸው። ይህን ጽሑፍ ለመጻፍ ያነሳሳኝም ያኔ የተሐድሶ ኦርቶዶክስ ተግዳሮት በግንባር ቀደምነት በመታገል ሂደት ውስጥ የማውቀውን ሐቅ ለማካፈል አሁንም የታዘብኩትን የቃልና ግብር መመሳሰል ለመጠቆም ነው። በወቅቱ በአካባቢው የነበርን ሁሉ እንደምናስታውሰው በዚያን ጊዜ ተሐድሶ ኦርቶዶክስ በሚል ሐሳብና ተግሳጽ የተነሱት ወንድሞችና እህቶች በአድባራትና በገዳማት ውስጥ በሚደረጉ መሐሌት፣ ሰዓታት፣ ቅዳሴ፣ ምህላ፣ ጸሎት እንዲሁም ከእነዚህ ጋር ተያያዥ ስርዓት ላይ መሳተፍ ጊዜ ማባከን ነው ይሉ ነበረ። እነዚህ ወገኖቻችን መሐሌቱ፣ ሰዓታቱ፣ ቅዳሴው ወንጌል አይሰበክበትም፣ ይልቁንም በአዳራሽ ውስጥ ንጹሕ ወንጌል ብቻ ሲሰብኩ በዘመናዊ የሙዚቃ መሳሪያ የተቀነባበሩ ኢየሱስን ማዕከል ያደረገ መዝሙሮች ሲዘምሩ መዋልና ማደር ይሻላል የሚል አመለካከት ይዘው ነበረ። ስለዚህ ቤተ ክርስቲያን በመሐሌት፣ በሰዓታት፣ በቅዳሴና በመሳሰሉት ስርዓተ ጸሎት በምታከብራቸው አበይት በዓላት ላይ ሆን ብለው የአዳራሽ ስብከት እያዘጋጁ ትክክለኛ የወንጌል ተልእኮ ይህ ነው እያሉ በቃልም በተግባርም ይቃወሙ ነበር።
እነዚህ ቡድኖች በቤተ ክርስቲያን ድንጋይ፣ መስቀል፣ እንጨት፣ ብረት፣ ድንጋይን፣ መስቀል፣ እንጨት፣ ብረት፣ ጠበልን፣ ውሃ፣ መጽሐፍትን፣ ቀለምና ወረቀት እያሉ ከመንቀፍ በተጨማሪ በረከት ለማግኘት ብለው የሚስሟቸውን ወይም የሚሳለሟቸውን ኦርቶዶክሳውያን ምዕመናንም ቁሳቁሳ አምላኪዎች ያልነበራቸውን ያልዳኑ እያሉ መናቅና ማዋረድ፣ ማጥላላትና መሳደብ የዕለት ተዕለት ተግባራቸው ነበር። በዚህም ሳይበቃቸው የጌታን፣ የእመቤታችንን፣ የመላእክትን፣ የጻድቃንን፣ የሰማዕታትን መታሰቢያ በዓላትን በጊዜ ቀመር እየቆጠሩ በበዓለ ንግስ ከማክበር ይልቅ በየቀኑ ኢየሱስን በልብ ውስጥ ማንገስ፣ በአዳራሽ ተሰብስቦ ወንጌልን መማር፣ ለእርሱም በአካል ሳይሆን በመንፈስ መስገድ ይሻላል ይሉ ነበረ። የቃልና የተግባር ተቃውሞ በዚህ አይቆይም። ወደ ቤተ ክርስቲያን ለቅዳሴ ማልዶ ከመሄድ ይልቅ በመንፈስ ወደ ቀራንዮ መገስገስ፣ ጠበል ከመጠጣት ወይም ከመጠጣት ይልቅ በኢየሱስ ፍቅር መጠመቅ ወይም ደግሞ የኢየሱስን ፍቅር መጠጣት፣ መስቀል ከመሳለም ይልቅ ከመሳም ወይም ከመሳለም ይልቅ የኢየሱስን መከራ ማሰብ፣ በምክረ ካህን ወይም የንስሐ አባት ወይም ደግሞ በጸሎት ጻድቃን ከመታገዝ ይልቅ በቀጥታ ኢየሱስ ጋር መነጋገር፣ ከመጠመቅ ከመቁረብ ይልቅ የጌታን ጥምቀትና የጌታን ራት እያሰቡ መኖር ወዘተ የሚሉ ሁሉንም ምዕመናትና እምነትና ሚስጥራት ቤተ ክርስቲያንን ነገር ከአካላዊና ከተግባራዊ አውጥቶ ወደ ሐሳባዊነት የመለወጥ ፕሮቴስታንታዊ ሂደት ይከተሉ ነበረ። በጠቅላላው በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን የእምነትና የሚስጥራተ ቤተ ክርስቲያን መገለጫ በሆኑት ነገሮች ሁሉ ላይ ንቅለ ተከላ በማድረግ ተግባራዊ ክርስትናን የማጽዳት ሂደት ጀምረው ነበር። በወቅቱም ይህን ተልእኮ እንደየግለሰቡ የመረዳት አቅምና ደረጃ በተጠና ሁኔታ ቀስ በቀስ እንዲፈጸም እናንተ ባታምኑበትም ነጠላ ለብሳችሁ ቤተ ክርስቲያን እየተሳለማችሁ በመስቀል እየተባረካችሁ ጠበል እየጠጣችሁ በጥንቃቄ አድሱ የሚል የስምሪት ስልትና መመሪያ ተቀብለው ተመሳስለው በልዩ ጥንቃቄ እንቀሳቀሱ ነበር። ነገር ግን ተልእኮ ከተቀበሉ ወንድሞችና እህቶቻችን መካከል የተሰጣቸውን ያፈጻጸም መመሪያ በመዘንጋትም ይሁን ትዕግስት በማጣት ወይም የቤተ ክርስቲያን አምላክ ባወቀ ገንዘብ መንፈስ ቅዱስ ፊታቸውን ጸፍቶ አፋቸውን ከፍቶ ስላናገራቸው በየመድረኩ ላይ ሲዝረከረኩ ነገሩ ሊጋለጥ ችሏል። ይህን በተጠና ስልት በረቀቀ ዘዴ በቤተ ክርስቲያን ላይ የዘመተ የተሐድሶ እንቅስቃሴ በመመከት ሂደት ውስጥ እጅግ በጣም በሚያሳዝንና በሚቆጭ ሁኔታ ብዙ የጠፉ የዋሃን ወንድሞችና እህቶች ቢኖሩም ለኦርቶዶክሳውያን መንቃት እድል ሰጥቷል። በመጠኑም ቢሆን ተልእኮ ተቀብለው ቤተ ክርስቲያን እናድሳለን በሚል ፕሮቴስታንታዊ ለማድረግ የተነሱ አዳሾችን መሰሪ ሂደት ለመግታት የቀሩትን በኦርቶዶክሳዊ እምነታቸው ለማጥናትና ለመጠበቅ መጽሐፍ ቅዱስን ትኩረት ሰጥቶ ለማጥናት ከቤተ ክርስቲያናዊ ትውፊትን ከቅዱስ ወንጌል የመዳን መልእክት ጋር አስተባብሮ ለመስበክ እንዲቻል ምክንያት ሆኗል። የሚገርመው ነገር ከ33 ዓመታት በኋላ ሚያዝያ 10 ቀን 2017 በሰሞነ ሕማማት በተለይም በስቅለት መታሰቢያ በዕለተ ዓርብ ብፁዕ አባትን ጨምሮ ከቤተ ክርስቲያኖች በአዳራሽ በመገኘት ሕዝቡን በየአድባራቱ ሂዶ የዓርብ ስቅለትን የግብረ ሕማማትን ንባብ እንዳይሰማ ስርዓተ ስግደቱን እንዳይፈጽም ቤተ ክርስቲያን ለይቶ በአዳራሽ ውስጥ ከቶ ማዋል ራሱን ችሎ ስልታዊና ስሌታዊ የሆነ ተግባራዊ አፍራሽ መልእክትም አለው። ምክንያቱም በቤተ ክርስቲያን ተገኝተ የተለመደ ስግደት የምታደርግበት ኢየሱስን በልብ ይዘህ መከራውን እያሰብ በመንፈስ ስገድ እያሉ በኑፋቄ መርሲና ሲያሳድሩ የነበሩ የያኔዎቹ ተሐድሶ ኦርቶዶክስ ቀዳማውያን ዘማቾች ሲናገሩ ከነበረው አባባልና ሲፈጽሙት ከነበረው ተግባር ጋር ፍጹም ተመሳሳይ ነውና ሞት መጽላሎተ ሞት እንዲሉ ከተግባራዊው ተቃርኖ በላይ ብፁዕነታቸው እየደጋገሙ ድንግል ማርያም ቤዛዊተ ዓለም አትባልም ሲሉ በድፍረት መናገራቸው የስህተት ትምህርታቸውን ለመቀበል የሚፈሩ እንዳሉ ሲሰማቸው ደግሞ አትፍሩ እያሉ ደፍረው ለማደፋፈር የሄዱበት ርቀት ነገሩ ስር የሰደደ መሆኑን ያሳያል። የነገሩን ምንጭና ሂደት በጥንቃቄ እንድንመረምር ያስገድደናል። ይባስ ብሎ ብፁዕነታቸው ለትምህርታቸው መደገፊያ ብለው የጠቀሱት በእናቶች ዘንድ የተለመደው ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም የሚለውን ባህላዊ ዝማሬ ለመተቸት የሄዱበት ርቀት ተራ ዳጸ ልሳን ሳይሆን መዝሙሩን አሁን እየዘመሩት ያሉ እናቶችን ለማጠራጠር ወደፊት ለሚዘምሩ የሚችሉትን ለማሳፈር በቅል የተቀመረ ነው ብሎ ለመጠርጠር በቂ ምክንያት ነው። አንብበውና ለመጽሐፍ አምጥታ እስከ ፍጻሜ
በተለይ ባለው መሰረት ላይ በተለይ በመጽሐፍ ቅዱስን ከጥንት ጀምራ ይዛ ለመጣች ቤተክርስቲያን በተለይ መሰረተ ቅዱሳት መጽሐፍት ቀርቶ በራሱ በተቹት ባህላዊ ዝማሬ ውስጥም ቢሆን ወደ ቤት መድፊያው አለፍ ለማለት ትዕግስት ቢኖራቸው ኑሮ እናቱ ነሽና ለመድኃኔ ዓለም የሚል ቤዛዊት ዓለም መባሏ ቤዛ ሁሉ ዓለም ኢየሱስ ክርስቶስን በመውለዷ መሆኑን አሳምሮ የሚገልጽ ስንኝ ነበረላቸው። ይህን ባህላዊ መዝሙር የሚዘምሩ ምንም የነገረ መለኮት ዕውቀት የሌላቸው እናቶች እንኳን ቢጠየቁ በዚህ ጉዳይ ላይ ፈጽሞ አይወዛገቡም። ከጌታ ቤዛነት ጋርም አይጣረስባቸውም። ምክንያቱም ቅድስት ድንግል ማርያም በመስቀል ተሰቅላ ቤዛ ሆነችን አይሉምና። የተሐድሶ አስተሳሰብ አራማጆች ዋና ችግር መርጦ ማንበብ ነው። ሐሳብን ለመደገፍም ይሁን ለመንቀፍ ከመጽሐፍት የሚፈልጉትን መርጦ ብቻ ማለት ይቀናቸዋል። ብቻ ወይም ሶላ ፕሮቴስታንታዊ እንቅስቃሴ ሲጀመር በየምክንያቱ የሚያሰማው ዋና መፈክሩ ነው። በዚህ ላይ ወደፊት ራሱን አስችለን እንመለስበታለን። የኛዎቹ የብቻ መፈክር አቀንቃኞች ላነሱት ሐሳብ ቤዛነትን በብዙ መንገድ በብዙ አገባብ ምልአት መረዳት እንደሚገባ አንዱን ካንዱ ያለ አውዱ እየጠቀሱ ማጣረስ እንደማይገባ ብዙ ሊቃውንት በስፋት ተራቀውበታልና ወደዚያ ተመልሼ አልገባም። ነገር ግን አንድ ቡችላ ተሐድሶ ቤዛ የሚለው ቃል በብሉይ ኪዳን ለብዙ ነገሮች ይሰጥ ነበር፣ ነገር ግን በሐዲስ ኪዳን ለጌታ ብቻ ነው የሚሰጠው ብሎ ኑፋቄ ለማምጣት ሞክሯል። ለዚሁም ማስረጃ ይሆነኛል ብሎ ከመልክዓ ሕማማት ውስጥ ጌታ ቤዛ የተባለበትን መርጦ ለማቅረብ ሞክሯል። መልክዓ ሕማማትን ለማመንና ለመቀበል ልብ ከቀረለት ቅዱስ ኤፍሬም፣ ቅዱስ ያሬድ፣ ቅዱስ አባ ጊዮርጊስ ዘጋስጫና ሌሎች አባቶች ቅድስት ድንግል ማርያምን ቤዛዊት ዓለም ብለው ያመሰገኑበትን መስቀሉን ቤዛ ብለው ያወደሱበትን ድርሰት የብሉይ ኪዳን ነውን? አሁን ደግሞ ከተሰጠው የስህተት ትምህርት በተጨማሪ ያወዛጋቢ ትምህርቶችና መዝሙሮች ማስተላለፊያ መድረክና ማሰራጫ ሚዲያ የሆነው በተለይ ደግሞ ራሱን ፍኖተ ጽድቅ ወይም የእውነት መንገድ ብሎ የሚጠራው ማህበር በተመለከተ ከታዘብኩት ተመሳስሎ ጥቂት ልበል። ፍኖተ ጽድቅ ነገረ ስራው ከዛሬ 33 ዓመት በፊት ወይም ከ30 ዓመታት በፊት ፍኖተ ሕይወት ማህበረ መድኃኔ ዓለም በሚል ስም 4 ኪሎ ጆሊባር አካባቢ የተቋቋመ የተሐድሶ ማህበር ጋር ይመሳሰልብኛል። እውነት ለመናገር ሁለቱ ማህበራት ግንኙነት ይኖራቸው አይኖራቸው አላውቅም። ነገር ግን ከሚታየው ተግባርና ከሚሰማው ድምፅ አንጻር በሁለቱ መካከል የቃልና የተግባር መወራረስ አለ። ይህን በቅርብ አዲስ አበባ ያሉ አባቶችና ወንድሞች በቅርበት ቢመረምሩት መልካም ነው። በጣም የሚያሳዝነው የፍኖተ ሕይወት ማህበረ መድኃኔ ዓለም መስራች በተለይ በ1983 ዓመተ ምህረት ወደ ሐረርጌ የመጥተው የተወሰኑ ወንድሞችና እህቶች በሚስጥር መልምለው የተለየ ስልጠና ሰጥተው በማሰማራት የተሐድሶ ኦርቶዶክስ እንክርዳድ ዘርተው ቤተክርስቲያንን ሲያውኳት ነበረ። በዚሁ ምክንያት እንክርዳዱን ለመንቀል በተደረገ ትግል ተልኮ የተቀበሉ ዘማቾች ብቻ ሳይሆኑ አንዳንድ የዋሃን ወንድሞችና እህቶች ሳይቀር ጠፍተውብናል። ያን ጊዜ ከሰበት አካባቢ የመጡ አባ ሰይፈረድ የተባሉ መነኩሴ የቁልቢ ገብርኤልን በዓል ላከብር ስመጣ በእግረ መንገድ ልጎበኛችሁ ብዬ ነው ብለው በአውደ ምሕረት ሌላ ትምህርት በስውር ለምልምሎቻቸው ሌላ ስልጠና ሲሰጡ ከረሙ። የቅዱስ ገብርኤል ዋዜማ ሐምሌ 8 ቀን አንዱ ወንድሜ በድንገት አባታችን ወደ ንጉሱ አይሄዱም እንዴ ብሎ ሲጠይቃቸው እዚህ እናንተ ጋር ቃለ ወንጌል መካፈል እኮ ከባለ ንግስ ይበልጣል ብለው መናገራቸው ጥርጣሬ የፈጠረባቸው ወንድሞች መከታተል ጀምራሉ። እርሳቸው ምልመላውንና ስልጠናውን አጠናቀው ቁልቢ ሊሄድ እንዳሉት ሳይሆን አዲስ ምልመላ የተሐድሶ ምልምሎችን ይዘው ወደ አዲስ አበባ ተመለሱ። ስለ ንግስ የሰጡት መልስና ሌሎች ትምህርታቸውና ተግባራቸው ያላማራቸው ወንድሞች ነገሩን በጥንቃቄ ተከታትለው በአዲስ አበባ የፍኖተ ሕይወት ማህበር መድኃኔ ዓለም የተሐድሶ እንቅስቃሴ እንደተጀመረ ምልመላ፣ ስልጠናና ስምሪት ከላይ በጠቀስኳቸው አንዳንድ የሐረርጌ አካባቢ የተደረገ እንደሆነ ደርሰውበታል። ፍኖተ ጽድቅ የሚባለው ማህበር በቅርብ አላውቀውም። ነገር ግን በሩቅ በሚዲያ ከሚያየው አንጻር ቤተ መቅደሱንም ንዋያተ ቅድሳቱንም ከሚስጥረ ቤተ ክርስቲያን ተግባራዊ ሚናቸው አውጥቶ ምልክታዊ ወይም ሲምቦሊክ ወይም ኖሚናል አድርጎ ለማቅረብ ከመጠን በላይ የሆነ መዋለ ንዋይ፣ ብዙ ጉልበት፣ ብዙ ዕውቀት እንዳባከነ ከአዳራሹ ቅንብር መረዳት ይቻላል። ከነገረ መለኮት እይታ አንጻር አዳራሽ
እንጂ ቤተ መቅደስ እንዲመስል ቤተ መቅደስን እንዲተካ ከመጠን በላይ መሰራቱ በላዕላይ ያቀራረቡ እጹብ ድንቅ ቢያሰኝም ዘወትር የሚገለገሉበት ምዕመናንና የሚያገለግሉበት መምህራን ዘማሪያን የቤተ ክርስቲያን ምትክ አድርገው እንዲቆጥሩ በማድረግ ምስላዊ ተጽዕኖ ወይም ኢማጂነሪ ኢንፍሉዌንስ ይፈጥራል። በተጨማሪም ከየአቅጣጫው እየተለቀሙ በመድረኩ ላይ የሚቀርቡ እንዲሁም በምስል ወድምጽ ቅንብር በሚዲያው የሚሰራጩ ትምህርቶችና መዝሙሮች ደግሞ ትምህርታዊ ተጽዕኖ ለማሳደር የታቀዱ ናቸው ብሎ ለማመን ከበቂ በላይ ናቸው። ሌላው አንድ የታዘብኩት ተመሳሳይ ነገር በትምህርትና በዝማሬ የጻድቃንን ስም ለአለማንሳት የሚደረግ ብርቱ ጥንቃቄ ነው። እንደሚታወቀው ኦርቶዶክሳዊ ቤተክርስቲያን የኦሪየንታል ሆነ የምስራቅ ኦርቶዶክስ ቤተክርስቲያን በቅዱሳን ህብረት ላይ ወይም ታምናለች። ይህንንም በዝማሬም በቅዳሴም በጸሎትም ታወሳለች። እስካሁን በሚዲያው ለማየት በነበረኝ እጅግ በጣም ውስን ጊዜ የታወቁ ቤተክርስቲያን መምህራንና መዘምራን ኦርቶዶክሳውያን ትምህርትና መዝሙር ሲቀርብ አይቻለሁ። ሌሎች ግርታ በሚፈጥሩ ግጥሞች፣ ዜማዎችና ቅንብሮች የተዘጋጁ ዝማሬዎችን ማየትም የተለመደ ነው። ነገር ግን በአብዛኛው ኢየሱስን ማዕከል ያደረገ በሚል ስልት የሚዘጋጁ አልፎ አልፎ የቅድስት ድንግል ማርያም ምስጋና ጣል ከተደረገባቸው መዝሙሮች በቀር የጻድቃን የሰማዕታት የመላእክት መዝሙር ሲቀርብ አልሰማሁም። ምናልባት ሳላየው ወይም ሳላስተውለው የቀረበ የጻድቃን የሰማዕታት የመላእክት መዝሙር ካለ ታረማለሁ። በዚያው አንጻር ደግሞ ኦርቶዶክሳዊ ባህል የሌላቸው ትምህርቶችና መዝሙሮች በሰፊው ይንጸባረቁ ታዝቤያለሁ። ይህም ከ30 ዓመታት በፊት የጀመረው የተሐድሶ እንቅስቃሴ ኢየሱስ ላይ አተኩሩ ለሰው ስነ ልቦና ሲባል የማርያም መዝሙሮች አልፎ አልፎ ተጠቀሙ በሚል ውስጣዊ መመሪያ ይደረግ ከነበረው ትምህርትና መዝሙር ዘመቻ ጋር ይመሳሰላል። አሁን ላለው ተጨባጭ ሁኔታ ፍኖተ ጽድቅ በመንታ መንገድ ላይ ያለ ይመስለኛል። እንደ ስሙ በእውነተኛ መንገድ እንዲሄድና ኦርቶዶክሳዊ አቋም እንዲኖረው የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት በተለይም የማህበራት ምዝገባና ክትትል መምሪያ ክትትልና ድጋፍ ሊያደርግበት ይገባል። ይህ ጽሑፍ ጉዳዩን እንጂ ግለሰቡን ወይም ተቋሙን ላለመንካት ብርቱ ጥንቃቄ በማድረግ ከማውቀው ብዙ ነገር መካከል በጣም የተመረጡ ከጉዳዩ ጋር ቀጥታ ግንኙነት ያላቸውን ሐሳቦች ብቻ በማስፈር የቀረበ ነው። የሚብራሩ የሚጨመሩ ቢኖሩ እንደ ሁኔታው ወደፊት እመለስበታለሁ። ከማህበረ ካህናት ዘዩኬ አየርላንድ ይላል። በጣም የሚገርም ነው። እንግዲህ አባታችን የጻፉት አጠቃላይ በደንብ ደሰስ ያደረገው ወይም ሰፊ ትንታኔ የተሰጠበት ጽሑፍ ስለሆነ ነው ይዤላችሁ የቀረብኩት። እንግዲህ ሌሎቹ መረጃዎች በተከታታይ ይዤ እመጣለሁ። ለሌሎች አዳርሱልኝ። ሁላችሁንም ወዳችኋለሁ። አዳዲስ የሆናችሁ ዩቲዩብን ሳብስክራይብ አድርጉ። ሰላም ሁኑልኝ።